እንዳልክ ልጅላችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። የፍቅር ጥያቄ ጭራሽ አለ ሲወር አዎ ቤላ በነገራችን ላይ መናፍቅ ነው ያለችኝ። ማን ነው መናፍቅ? ምንድነው መናፍቅ? ፍቅና ፍቅና ማለት ኦርቶዶክስ ተዋህዶ የሚለው ተዋህዶ ታውቃለህ። ብዙ ጊዜ የፕሮቴስታንትና የኦርቶዶክስ ልዩነት ሰው የመስቀል የማርያም የጸበል ምናምን ይመስላል። ልዩነቱ ተዋህዶ የሚለው ላይ እነሱ ተዋህዶ የሚለውን አይቀበሉም። የማርያምን ስጋ ተዋህደ ሳይሆን ተቀላቀለ ብሎ ነው የሚያስተምሩ። አስተምሮታቸው ውስጥ ያ ነው ምንፍቅና ማለት ትልቁ ምንፍቅና ያለው። ኢየሱስ አልተቀላቀለም። ለምሳሌ ጠናና ውሃ ወይንም ዘይትና ውሃ አይዋሃድም፣ ይቀላቀላል በእነሱ አስተምሮ ማለት ነው። እኛ ግን ፍጹም መለኮት የሆነ ስጋ ለብሶ ከማርያም ከስጋዋ ስጋ ከደሟ ደም ነስቶ ነው የወጣው ብለን ነው የምናስተምረው። እነሱ ግን ከላይ አካል ይዞ መጥቶ ነው ማጸኗ ውስጥ በሆነ ሚራክል የገባው ብሎ ነው የሚያስበው። ዋት ዘ ሚኒንግ ኦፍ ሚራክል እኛም ለምሳሌ በቀላሉ ይሄ ምሳሌ ሆኖ ሳይሆን ለስነ መለኮት ምሳሌ በጣም ጴንጤ ልትሆን ነው የሚሉት ነገር አለ። እዚህ ሀገር በጠላ እንዲህ አይነክ ያደረገን አንድ ብርጭቆ የጠጣው አይኔ የቀላው በኖሩ ነው ማለት ነው። ናይት መሮይ ካሜራው ነው ማርያም እና ተዋህዶ የሚለው ላይ ነው እንጂ የማርያም ታማልዳለች የመስቀል ምናምን እሱም ባይቀበሉትም ቢቀበሉትም እኔ በግሌ ከተቀበልኩ በቂ ነው። እኛ ጋር ለተዋህዶ ከሚሰጡ ምሳሌዎች አንዱ በቀላሉ ለምሳሌ የሚሰጡ ነገሮች አንዱ ወተት አለ፣ ንጹህ ወተት አለ። እዛ ንጹህ ወተት ላይ ቡና ጠብ ብታደርግበት ወተቱ ከቡናው ጋር ይዋሃዳል። በኋላ ለለየው ብትል ወተቱን ከቡና አታያዋል። ስለዚህ ለመለኮት ምሳሌ እንኳን ባይሆን በቂ ምሳሌ ነው የሚችለው ፍጹም መዋሃድ ነው። ከዛ በኋላ እንደውም ቅዳሴ ማርያምን ያንብቡ። ቅዳሴ ማርያም ቢነበብ በአማርኛውም ቢያነቡት ነው። ሚስጥረ ስላሴ እዛ ላይ ጠላ በነገራችን ላይ ብዙ የወንጌል አንድምታ ያመጣል። የቤተክርስቲያን ሰዎች ለምንድን ነው መጠጥ ቶሎ ማይሰክሩት የሚባለው? በጠላ ስለጀመሩ እኮ ትናንትና አንድ ካህንና አንድ ፓስተር ቁጭ ብለው ሰውዬው ይላል መሰለኝ ሰርግ ቤት ምን ጠርስ ሲባሉ ሐላሉን ተናገሩ። አባ ማለት አይ ጠጅ ይምጣልኛል ካንዳል። ከዛ ፓስተሩ ደግሞ አይ በጌታ በኢየሱስ እንዴ ያልፈልግም እኔ ሻይ አምጡልኛል አለ። ከዛ ሻይ መጣለ በብርጭቆ ይጠጣል። እሳቸው ቀስ ያው ጠጃቸው ይጠጣሉ። አሁን ይደግማል እንዴ አሉ አባ። ሰውዬው ወደ ዘንድ እቺ ነገር የብር ሻይ ናት ምናምን አሉት። ኧረ ሻይ ነው አባታችን ምን ነው ጭስ የላት ገብታ ነው የምታጨሰዋል። በቃ ውስኪ ነው የሚጠጣውና የቡና ደጋፊነትን አረጋገጥኩ ወይ? አዎ የቡና ደጋፊ ነኝ። የቡና ደጋፊ አለመሆን አይቻልም። አይ ይሄ በተለይ ወደ ደቡብ ያለ ሰው ሁሉም የቡና ደጋፊ